ዛሬ ይዤላችሁ የመጣሁት ስልካችሁ ቢሰረቅ እንዴት አድርጋችሁ በጂፒኤስ ማግኘት እንድትችሉ የምታደርጉትን ሴቲንግ አብረን የምናበራ ይሆናል። አሁን ቀጥታ ወደ ሴቲንግ እዚህ ጋር ወደ ሴቲንግ ትገባላችሁ። ወደ ታች ዝቅ ስታረጉት ሴኩሪቲ ኤንድ ፕራይቬሲ የሚል ታገኛላችሁ። ከዛ በመቀጠል ሶስተኛ ላይ ያለውን ሎስት ዲቫይስ ፕሮቴክሽን የሚለውን ትነካላችሁ። ከዛ ፋይንድ ማይ ሞባይል የሚለ የመጀመሪያው አለ። ይሄን ትነካላችሁ። በመጀመሪያ ላይ የሚገኙን አሉ ዚስ ፖንቱ ቢ ፋውንድ የሚል አለ። ይሄ ምን ለማለት ፈልጎ ነው? ስልካችሁ ቢሰረቅ ወይም ቢጠፋ በጂፒኤስ መልኩ ወይም በሌላ መሳሪያ ማግኘት እንዲቻል ፍቃድ ስጠኝ ነው የሚለው። ይሄ ኦን መሆን አለበት። ሁለተኛው ሰንድ ላስት ሎኬሽን የሚለው ደግሞ ይህ ደግሞ የሚጠቅመው ስልኩ ባትሪው ሲዘጋ ወይም ኢንተርኔት ከመቋረጡ በፊት የነበረበትን የመጨረሻውን አቅጣጫ የሚያሳይ ነው። ለምሳሌ አሁን የስልካችሁ ባትሪ ቢዘጋ እንደተቀመጠ ከመጥፋቱ ሰከንድ በፊት የት እንደነበረ ከየት ቦታ እንደተቀመጠ ማሳየት የሚችል ነው። እና ሶስተኛው የመጨረሻው ደግሞ የዚህ ደግሞ ዋና ጥቅሙ ስልኩ ላይ ምንም አይነት የኢንተርኔት ኮኔክሽን ባይኖር ራሱ ቦታውን ማወቅ ይቻላል። ይሄ ከበራ ማለት ነው። የለም ማሳያችሁ ደግሞ እዚህ ጋር ትወጡና ቲፕ ፕሮቴክሽን የሚላል የሌባ መከላከያ የሚል ማለት ይሄን ሁለተኛውን ትነካላችሁ። ከዛ ቲፍት ዲቴክሽን ሎክ የሚላል የመጀመሪያው እሱ ምን ለማለት ፈልጎ ነው? ስልኩ እጁ ላይ በኃይል ሲነጠቅ ወይም ሌባ ይዞ ሲሮጥ የሚፈጠረው ድንገተኛ እንቅስቃሴ ወይም ሞሽን ሲሆን ሴንሰር አማካኝነት በማወቅ ስክሪኑ ወዲያውኑ ራሱን በራሱ እንዲቆልፍ ያደርገዋል። እና ሌላ ደግሞ ራሳችሁ በሌላ ስልክ ወይም ኮምፒውተር ገብታችሁ መቆለፍ ትችላላችሁ። መቆለፍ ያስችላችኋል ማለት ነው። የመጨረሻው ደግሞ ኦፍላይን ዲቫይስ ሎክ የሚለው ደግሞ የሚጠቅማችሁ ስልኩ ከሩቅ ሆኖ ለመቆለፍ የግድ ኢንተርኔት ሳያስፈልጋችሁ ይሄ ጥቅሙ ስልኩ ምንም አይነት ዳታ ባያገኝ ራሱን በራሱ እንዲቆልፍ ያደርጋል ማለት ነው። ኦን ከሆነ እና የሳምሰንግ አካውንት እዚህ ጋር ያልከፈታችሁ ካላችሁ ቪዲዮ ኮሜንት ላይ ያስቀምጡልኝ፣ እኔ እሰራላችኋለሁ። ኮሜንት ላይ ስራልኝ በሉኝ። መቼም ሁሉም የከፈተ ነው ብዬ ነው የማስበው። ያልከፈተ አለ እዚህ ላይ ኮሜንት ጻፉልኝ። እንደምትመለከቱት እንደኔ ከፍትላችኋለሁ ማለት ነው፣ አሳያችኋለሁ። እና አካውንቱን ሰብስክራይብ እና ቪዲዮውን ላይክ እየገባችሁ ምርጥ ለስልካችሁ የሚሆኑ ጥሩ ቪዲዮዎች ተሰርተዋል። እየገባችሁ ተመልከቷቸው እላለሁ። አመሰግናለሁ።